የዩቲዩብ ጉሮሯችሁን ነው የምዘጋው። እናንተን የምሰድባችሁ ዩቲዩብ ላይ ነው ጉሮሯችሁን የምዘጋው። ምድራሽ ሙረኛ አስመሳይ ሰው ሳይደርስብኝ እኔ አልደርስም። በሁለት ወር የማሰራት አቅም ማሚን በሁለት ሳምንት የማሰራት አቅም ካለ ሄደሽ ተሰሪ። ማናባሽ ያዘሽ? ገንዘብ ካለሽ ተሰሪ። ለአጋሰስ ለሆድሽ እንዲ ሆድሽን ቀረጤትሽን አትሙኝ። አጋሰሱላ አጋሰስ ናችሁ። አጋሰስ ሴቶች ናችሁ የምትንጫጩት። ሆዷችሁን ቀንሱ። ነገር ለወደፊት ልጆቻችሁ ወደፊት ስለ ወደፊታችሁ አስቡ። እድሜያቸው ሲጨምር ምን ያስፈልጋችኋል ብላችሁ ለልጆቻችሁ አስቡ። አጋሰስ ሁሉ ገንዘባችሁን በህል የጨረሳችሁ ደግሞ ፒን አታድርጉብኝ። እናንተ ደግሞ አቅም ካላችሁ ቀላል ነው። በሁለት ሳምንት ተሰርታችሁ እንዲ ሪከቨር አድርጋችሁ ቂንቂን የምትሉ ከሆነ እንዲህ አይነት ካለ ምድር ላይ አድርጉትኝ። እኔ አንድ ቅናተኛ ነኝ። እሺ ጓደኞች ኪዱ የተጣላች በቅናት ነው። ሄለን የተጣላች በቅናት ነው። ሰው ስተቱ ይኸውልሽ ልንገርሽ፣ ከአንድ ጓደኛሽ ጋር ትጣያለሽ፣ ከሁለት ጓደኛሽ ትጣያለሽ። አንቺ እኮ ከአራቱም ጋር ተጣልተሽ እኮ አሁን እኮ ከዲቦራ ጋር ድጋሚ ታርቀሽ እኮ ነው አይደል እንዴ? ዲቦራም አንድ ቀን አለላት እንደምትሰድቢያት እርግጠኛ ሆኜ ነው የምነግርሽ። ትሰድቢያታለሽ። ምክንያቱም የዲቦራ ልጅ እለጥፋለሁ ብለሽ ስትዝቺ የነበረውንም አይቻለሁ፣ አውጥተሽ ፎቶ ማለት ነው። ምክንያቱም እሷም እሺ ብላ ዘጥ ብላ የምትኖረው ያንን ነገር ፈርታ ሊሆን ይችላል። እኔ ደግሞ አልፈራሽም። አከበርኩሽ እንጂ ፈርቼሽ አይደለም ዝም ያልኩሽ። ይወዱሻል ሰዎች፣ ይወዱሻል። እንኳን እግዚአብሔር የሰው ፍቅር ሰጠሽ፣ እንኳን አልተጠላሽ። በህይወት ዘመን አይቻላል ማህር አንዳንዴም ለዚህ ነው እኮ በልጅነታቸው ምንም ሳያዩ አሁን የሆነ ነገር ሲሰጣቸው ብርቅ የሚሆንባቸው። እግዚአብሔር ምስክሬ ነው፣ ብርቅ የሚሆንባቸው ለዚህ እኮ ነው። እቃ መኮስኮስ አይደለም። ምንም መጀመሪያ ራስሽ ላይ ስሪ። ሰዎች ራሳችሁ ላይ ስሩ። መጀመሪያ ኮተት ብትገዢ ምን ብትገዢ ቤት ብትሰሪ ራስሽ ላይ ስሪ። አሁን ግን መንፈስ ቅዱስ እኔ በህይወቴ የእሷን አይነት ሳጋት ኢትዮጵያ ምድር ውስጥ ህዝብ እንደዛ እየተራበ ለህዝቡስ ቢሆን እሺ፣ እኛስ ምግብ አውጥተን እንደፋለን። ምግብ አውጥተን ዛሬ የተበላ ምግብ በአሜሪካ ምድር ትደፋላችሁ። ቴንኪው የኔ ፍቅር፣ ቴንኪው ሶሪ። በኢትዮጵያ ምድር ግን ያ ሁላ ህዝብ እየተራበ ያንን ህዝብ ራሱ ማጓጓት ነው። እንደዛ አይነት ይህንም ያህል ያንን ምግብ እንደዚህ ጭብጦ የጨበጠችውን ጉርሻ ወደ አሜሪካ ብትልከው ጉበቴን ነው የሚያፈርሰው። እንዲህ ብትል ራሱ ጉበቴን ያፈርሰዋል። ያንንም ያህል ሴት ልጅ ኧረ በመድኃኒዓለም አትብሉ አይባልም። ብሉ። ያለማቋረጥ እንጥል የላችሁም ወይ? ዊላሃና ወይ እናንተማ ተመቻ። አቤት አሽቃባጭ! እናንተ ደግሞ አሽቃባጭ ናችሁ። ቲጂ ወይ ቤታየንት ቲጂ አቤት ስትችሉበት ማሮቼ ደግሞ ነገ ሙልጭ ታረጋታላችሁ። ሙልጭ ታረጋታለች እና ነገማ ጋይዝ ነገማ ፏ ብዬ ምጥጥር ይቀጥል። ነገ ምን አይነት ልብስ ልልበስ እስኪ ምረጡልኝ። ዘንድሮ ቤታ እኮ ሰውነቷን አሰራች። ኮመንትን ያለውን ያላልኩም ያልጠኝ አላልኩም። ጉማማ ሪሊ አሳያለሁ ከፈለግ ዊዛውት ፊልተር ቲክቶክ ላይ ገብተህ ዩቱብ ላይ ገብተህ በፊልተር ደግሞ እና ተመልከተኝ። ምን ነው ጉማማ የሚመስለው? እንደ ጉማማ ሀይጣን ነው። በነገራችን ላይ ዛሬ ዲነር አለኝ ከኤልሹ ጋር ዲነር ልወጣ ነው። ማርያምን ዲነር ልንበላ ነው ከኤልሹ ጋር። ቤታ እንደዚህ ያሰራች ምናምን አይባልም። ላይክ ላላየሽው ነገር ይሄንን ያለው ዮኒ ሴጋ ነው። እሱ ከኔ ጋር ስለተጣላ ታውቂያለሽ። አንቺንም ስምሽን ሁሉንም ስም እንደሚሰጥ እንደሚያጠፋ ጠንቅቀሽ ታውቂያለሽ። አንደኛ። ሁለተኛ ነገር ደግሞ እኔና አንቺ እንተዋወቃለን አይደል ሊያ? ዝም ብለሽ ወሬ ስለሰማሽ ማውራት ጥሩ ነው ወይ? ይሄ እንደ ጥያቄ እንጠይቅሽ። ማውራት ጥሩ ነው ወይ? በጣም ነው የደበረኝ። አስሆን በግልጽ ስነግርሽ ማለት ነው። እሺ ሌላ ምጠቂ ነገር አለ ነው? ራስሽም ታውቂኛለሽ። ይሄ አዲስ ነገር አይደለም አይደል ሊያ? እኔና አንቺ ኢንስታግራም ላይ እንተዋወቃለን። በደንብ ነው የምንተዋወቀው። ማንም ሰው ነው የሚያውቀው። ግን እንደ ቀልድ ይኸውልሽ፣ እንደ ቀልድ አሁን ያንቺ ተነስቼ ልክ የሆነ አንቺን እንደሚልሽ ስምሽን ባጠፋ ቱርክ ላይ ሸርሙጣ እንደሚለው ብልሽ ደስ አይልሽም አይደል ሊያ?
ምንም አይመስለኝም። ስላልሆንሽም ቢሆን ግን ከኔ ሲመጣ ነው የምልሽ። ከኔ ሲመጣ ቢልም አይከፋኝም። ስላልሆንሽ ከፍቶሽ ነው የመለስሽለት አይደለ? ሊያ ከፍቶሽ ነው የመለስሽለት። ይኸውልሽ አሁን ቤታዬ ያዳመጥሽ ነው። ዮናስ ሙሉና ሸርሙጣ አይደለም ሸርሙጣ ዘር ብሎ ቢለኝ እኮ አስጨርሽኝ እኮ ዮናስ ሙሉነት ስላለ ነው። እኔ ግን ብልሽ እያወቅኩሽ ምናምን እኔ ብልሽ ይደብርሻል ሊያ ወጥቼ ያልሆነ ልጅ ፈልገሽ የተጠቀምሽው ወርድ እንደሆነ ነው እንጂ ማስበው እንዳልሆንኩ ስለማውቅ አልናደድም። ሳልጣላሽ ነው እንግዲህ ሳልጣላሽ ነው የምልሽ። በስነ ስርዓት አውሪ ሊያ የተመቻቸ ሰው ተፖስቶ አይቼ ነው ፎቶ የተለጥፎ አንቺ ስታወሪ አላልኩሽም። ባይዘወይ ልንገርሽ አንዴ ቤታ እስቲ እግዚአብሔርን አንቺን አይደለም በይኝ። እኔ እንደዛ ለጥፈው ሳይ ሊያ ከኔ ጋር ተጣላች ምንድን ነው ችግሩ ብዬ ነው። ቆይ እኔ አልገባኝም ቤታ። እኔ ማለት አልችልም ሰው ሰርጀሪ ቤታ ብላለች ተቆርጦ ነው። ቆይ እውነት ለመናገር በአንቺ ስብዕና አበሻ ወንድ አግብቶሽ አይኖርም። ጥቁር ስለሆነ ባልሽ እግዚአብሔርሽን አመስግኝ። እውነት እንነጋገር ከተባለ ምክንያቱም ታውቂዋለሽ ማንነትሽን። እኔ እንደዚህ አልልሽም በዘር ይሄ መጥፎ ንግግርም አልናገርሽም፣ ግን ስለበዛብኝ እነግርሻለሁ። ስናገርሽ ደግሞ ጊፍትና እናምን አለ ሜክ እያደረኩ ነው የምነግርሽ። እውነታውን ማለት የያዝኩትን ይዤ ነው የምናገርሽ። ቲክቶክ መንደር ላይ የሀገሬ ልጆች ቲክቶክ መንደር ላይ የመጀመሪያ ጊዜ እንትና ናት ኤልሹና ማንሱማ ኪዱ ናት እንድጫወት ያደረገችኝ እና የመጀመሪያ ቀን የሄድኩ ቀን አንቨርስ አንበሳ ምናምን ወረደልኝ እና ሲወርድልኝ እግዚአብሔር ምስክሬ ነው ያለችውን ቮይስ በጆሬ ነው የሰማሁት። በጣም ነው የደነገጥኩት። ኪዱን በጣም ነው የተሰደበችው። አንቺ ነሽ ያመጣሻት ወደ ቲክቶክ መንደር። ዩሲ አያችሁ፣ ነገር ሲበዛባችሁ ነው የሰው ልጅ ገፍቶ የሚመጣው እንጂ እስኪ እንተማመን አይነሆን አብረን ቃልሽ ይሁን ወሬ እንዳይለየን ሁሉም ታዩና ወደ እኔ ቅረቢ ቤታችን እንዳይፈስ የምለውን ስሚ ክፉ ለሚዋደድ መችለው ስሚ እዚህ ወዲህ ጺም ያለው ወንድ አልወድም ጋይስ አልወድም። ተሳስቼ ሲያዞረኝ ተደበላልቆብኝ ነው ጋይስ። ጺም ያለው ወንድ አልወድም። ጺም ያለው በጭራሽ ምን አባቱና ነው ጺም ያለው ወንድ ምግብ ሲበላ እንጀራው ምኑም እዛ ጺሙ ላይ እየተንጠባጠበ ጺሙንም እንደው ቴኬራ ያደርግ አልፈልግም ጋይስ። ጺም የሌለው ወንድ ተሳስቼ ነው ይቅር በሉኝ። ጺም የሌለው ልሙጥ ያለ ትጥብ ያለ መላጣ ሙሉ የሚያብረቀርቅ አልፈልግም። ጺም ያለው ወንድ አልፈልግም። እንኳን ነገርሽ ጺም ያለው ወንድ አልፈልግም። እግዚኦ አቤት አምላክ ፍንጭት አለው። ግን እስኪ ዲቦራ ጻፊልኝ እየነጠር ወይኔ ቦርጭ ያለው ሰው ግን ይመቻል ጋይስ። ስትፈልጉ ሆድ ሲቢሳችሁ ሆዱ ላይ ሄዳችሁ ትነጥራላችሁ። ሲከፋችሁ እዚህ የቲክቶክ ማህበረሰብ በቀን 8 ነው የሚያስከፋኝ። ሆድ ይብሰኛል። ሆዱ ላይ ትነጥራላችሁ። ባል አይደለ ካልነጠራችሁበት ምን ይጠቅማል? ሆዱ ላይ ትነጥራላችሁ። ሲከፋ ትራስ እንደ ትራስ ትንተራሳላችሁ። ሆዱን ታሻላችሁ። አዎ ቦርጫሞ እንዲመቸኛል። ይሁን ጋይስ። ቀጣይስ አይ መከራዬ በስማም ደግሞ እንዲህ ብዬ ትንጋግቶ እንደሞት